It's for the benefit of everybody. There's so many opportunities in the country, and let's just progress and keep moving forward. Yeah, keep moving forward. Now, election time. That's why maybe case is like it look like quiet time. So now election time in Ethiopia. I believe after election something happened. So thank you for coming. Thank you for coming, Mr. Jonathan. I really appreciate it. And for the support from everybody. We love you guys. We love you. We are Ethiopian. We love you. We stand with you. Very much. Thank you. I'll leave you now. Okay. Anyway, እሱ በነገራችን ላይ ምንም ኔጌቲቭ ነገር የለውም ስለ ኢትዮጵያ ኖሮትም ማቀም ወደፊትም አይኖረውም ሁሉ ቀን ኢትዮጵያ ብዙ ኦፖርቹኒቲዎች አሉ ኢትዮጵያ ብዙ ሪሶርስ አላት ኢትዮጵያ ብዙ ሊሰራባት ይገባል ብሎ የሚያምን ሰው ነው እንደምታውቀው አንዳንድ ሰዎች ከኔ ስለኔ ያወሩ በጣም ኃላፊነት በጎደለው መልኩ ባለቤቷ እንዲያርጎን ደግነቱ እግዚአብሔር ይመስገን አማርኛ ስለማይሰማ ማንንም የሚያወራውን አይሰማም ማንንም ምንም ቢያወራ አይችልም አማርኛ ለምን ብዙ ጊዜ ኢትዮጵያ ነዋሪ አይደለም ግን በጣም ብዙ ጊዜ ይመላለሳል በጣም ፖዚቲቭ ነው ለኢትዮጵያ ጆናታን እና አሁን ራሱ ይስተካከላል ነገሮች መልካም ይሆናሉ ከማለት ውጪ አንድም ነገር ክፉ ነገር ተናግሮ አያውቅምና አንዳንድ ጊዜ ሰዎች ኃላፊነት በጎደለው መልኩ አሁን አወንታ ባለፈው ምንም አይነት እንትን ሳይል መሳሪያ ፍቃድ አለው ይሸጥ ነበር መብቱ እኮ ነው ያገሩ መንግስት ነው የሰጠው ፍቃዱ መብቱ ነው መሸጥ ገባ ከፈለገው አገር ጋር ዲል አድርጎ ከፈለገው አሜሪካ ውስጥ በየማርቱ አለ ግለሰቦች ፍቃድ አውጥተው አይደለም አይደለም የጆናታን በሼር የሚያስተዳድረው አብሮ ከጓደኞቹ ጋር የሚሰራው ድርጅት ምንድነው መሰለ ሬብልስ ጋር ዲል ማድረግ አይችልም የተከለከለ ነው አማጽያን የሚባሉ አሉ አይደለ አንጃ የሚባሉ አሉ ኦር ደግሞ እንደ ሽብርተኛ የሆኑ ቡድኖች አሉ ከነሱ ጋር ዲል ማድረግ አይችሉም ዲል ማድረግ የሚችሉት ወይ መነጋገር የሚችሉት ኢቭን ኮንሰልት ማድረግ የሚችለው በተባበሩት መንግስታት ባንዲራውን ካብለበለባ አገር ጋር ብቻ ነው የተባበሩት መንግስታት ባንዲራውን ካልተቀበለው ሀገር ጋር እንደ ሀገር ራሱ ማለት ነው ሀገር ያሉነ እንደ ሀገር አሁን ሀገር ነን ብለው የሚያስቡ ሀገር ያልሆኑ አሉ አይደል እንደነ ሶማሌላንድ ያሉ ከነሱ ጋር እንኳን ዲል አያደርጉ የነሱ ድርጅት ከሀገር ጋር ብቻ ነው ኮንሰልት የሚያደርገው ምክንያቱም የነሱ ሃይ ኤንድ የሆነ ሴኩሪቲ ዕውቀት ነው ያላቸው መንግስት ቤት የሰራ ሰው ነው ገባ እንደዚህ ከሬብልስ ጋር ከቡድን ጋር ምናምን ወርዶ አይሰራም ጨርሶ ማለት ነው በጣም ኃላፊነት የሚሰማው በጣም ሪፐብሊካን ጋርድ ውስጥ 10 አመት ነው ሪፐብሊካን ጋርድን የመራው የአየርላንድን ማለት ነው በጣም በንጽህና በጣም በኃላፊነት ነው የሚሰራውና አሁንም እሱ ስለ ኢትዮጵያ በጣም ፖዚቲቭ ነው ስለ ኢትዮጵያ ክፉ ነገር አያስብም እኔም ደግሞ ብዙ ነገር አልነግረውም በነገራችን ላይ የተከሰቱ ነገሮችን በጠቅላላ ለልጆቼም አልነግራቸውም ልጆቼ አማርኛ ይሰማሉ ግን እንዲ ሶሻል ሚዲያ ምናምን ስለማይከታተሉ ምን እየተፈጠረ እንደሆነ አያውቁም እሱም አንዳንድ ነገር ሰው እንደዚህ ሲነግረው ይጠይቀኛል ተዋቸው ዝም ብለው ነው ለዋለውኝ ለምን ኢትዮጵያን እንዲጠላት አልፈልግም አሁንም ቢሆን ኢትዮጵያ ሀገራችን ነች አይደል የፈለገ ነገር ቢፈጠር ሀገራችን ነችና ሀገራችንን ደግሞ ሰው እንዲጠላብን አንፈልግም እኛም አንጠላትም የፈለገ ነገር ቢሆን ማለት ነው ኮፒሊንክ አርጉት በጣም ጃም ያርጉ ሰው ያወረዱ ነው ያሉት ያያያቸው ነውና እዚህ ጋር ኔጋ ይመጣል በጣም ጃም እየተደረገ ማለት ነው ከየት እነዚህ ሰርቨር ላይ በጣም አደገኛ የሆኑ ሰዎች አሉ መሰለኝ ሰው ያወርዳል እንትኑ እንዳይወጣ እንዲይዘው ይመጣልኛል እዚህ ጋርና ሪፖስት አርጉት ያለው ነገር ይሄ ነው ሁሉ ነገር መልካም ይሆናል ብለን እናስባለን ነገሮች ይስተካከላሉ እንላለን እና እንደዛ ቢሆን ይሻላል ከሚል አንፃር ነው ብዙ ሰዎች ዜግነት ምናምን ብትቀይሪ የሚል ነገር ያሉኝ በአጋጣሚ እኔ አልፈለኩም ኢትዮጵያዊነቴን ይዤ ነው መቀጠል የፈለኩት ለዛም ደግሞ አልጸጸትም በነገራችን ላይ እኔ ከኢትዮጵያ ወጣው እንጂ ኢትዮጵያ ከኔ ውስጥ አልወጣች አሪፍ እንትን ነው እንግዲህ ሌላ ጂጂ የምትይው ነገር አለ እኔ ስላገኘሁሽና ስላወራን በጣም ነው ደስ ያለኝ በተፈጠረውም ነገር እኔ እንደ ግለሰብ አዝናለሁ ከዛ ውጪ ግን ላይ ያሉ አመራሮች ጋር እንደዚህ ችግር እንደሌላ አውቃለሁ ሊያስተካክሉት እንደሚችሉ ሙሉ ተስፋ አለ ምክንያቱም ለሀገር የምትጠቅሚ ስለሆንሽ ብዙ የስራ እድል ስለፈጠርሽ ብዙ ነገር ስላደረግሽ
ጥፋት ብሎ ያቀረቡት ነገር ሰው ሲሰራ ይሳሳታል፣ ያጠፋል። መጠየቅ የለብሽም ማለት አይደለም። እኔ ይሄ ነገር በአመራር ወደ ክስ ሳይሆን በአመራር ደረጃ በቢሮ ደረጃ መጨረስ የሚሉት ይሄ ነገር ለምን እንደዚህ ሆነ ብሎ መጠየቅ የሚችሉት ነገር ነው። ሶሻል ሚዲያ ላይ አውጥተው እንደ ወንትድ አቅርበው ይሄን ነገር እንደዚህ ኢሜጅ ከመስጠት በአስተዳደራዊ መፈታትን። ምክንያቱም አንቺ ለሀገር የሚጠቅም ነገር እየሰራች ስለሆነ ብዙ ሰው ሴቶች ላይ ጥቃት የሚያደርሱ ብዙ ሰው እየገደሉ ያሉ ሴቶችን እየደፈሩ ያሉ ህፃናት እየደፈሩ ያሉ አይነት ባሉበት ሀገር ላይ እሱ ላይ መስራት ትተው የ8 ሚሊዮን ብር ነዳጅ ወስዳ ለወርቅ ነጋዴ ሸጣለች የሚል ክስ እንደና አሁንታ ያሉት ሲያራግቡት፣ ብዙ ግን ወንጀል የሚሰሩ አሉ። በጣም ብዙ ግፎች ይፈጸማሉ። እንዳትበሳጭበት ነው ምለው። እንደዚሁም ሌሎችም። ከዛ በተረፈ ግን ጠቅላይ ሚኒስትሩ አሁን እየሰሩ ያሉት ስራ በጣም ጥሩ ነው። ኢትዮጵያ አሁን ላይ ነው ብዙ ዲፕሎማሲያዊ ነገሮች እየተሰሩ ያለ ነው። በጣም ብዙ አገር መሪዎች እየመጡ እየጎበኙ ያሉበት ሁኔታ እያየን ነው። በዲፕሎማሲው በጣም ብዙ ነገር እየተሰራ ያለበት ሁኔታ እያየን ነው እና ጠቅላይ ሚኒስትሩ በጣም ቀን ከሌሊት እየሰሩ ያሉበት ስራ እየሆነ ስለሆነ ኢትዮጵያ ወደፊት የምታብብና የምታሸበረቅ ወይ ደግሞ ለብዙ ሀገር ለብዙ አፍሪካን ሀገር ምሳሌ መሆን የምትችል ጎበዝ ጠንካራ ጠቅላይ ሚኒስትር አለን። አገሪቱን እየመሩ ያሉ በጣም ጎበዝ በጣም ጠንካራ ለብዙ አፍሪካ መሪዎች ምሳሌ መሆን የሚችሉ ጠቅላይ ሚኒስትር አሏት ኢትዮጵያ። ስለዚህ እሳቸው በሚመሩበት ሴክተር ውስጥ ከእሳቸው ጎን ሆነን ልናበረታታቸው ይገባል። ይሄ ነገር ደግሞ ሲመጣ አይነው ጉዳዩ ይመለከታቸዋል። ነገር ግን በጣም ብዙ ውስብስብ ነገሮች ሊኖሩ ስለሚችሉ ይህን ጉዳይ በጥልቀት ላያዩት ይችላሉ። ምክንያቱም ወደታች ወርዶ አመራር ላይሰጡ ይችላሉ። እያንዳንዱ አመራር የራሱ ሴክተር ስላለው ይህንን ነው የምለው። ኢትዮጵያ አሁን ኢንቨስት ማድረግ የሚፈሩ ሰዎች ካሉ ደፍረው ነው ሄደው አሁን ኢንቨስት የሚደረግበት ታይም ስለሆነ አሁን የሚሰራበት ታይም ስለሆነ ይህን ነገር ደግሞ ለመቀልበስ የሚሰሩ ውስጥ ላይ ያሉ የመንግስት አካል የሆኑ ሊኖሩ ስለሚችሉ ያንን ተጋፍጠን ያንን አሁን ሰዎችን ኢንቨስት አድርጉ ማለት አታበረታታ። ይኸውልህ ፈራው ሰዎችን ኢንቨስት አድርጉ ብለህ በረከት ያለሽ ኢንቨስትመንት ፖሊሲው ላይ በጣም ትልቅ ችግር አለ። በጣም ትልቅ ችግር አለ። ኢንቨስትመንት ሊያደርጉ የሚሄዱ ሰዎችም ደግሞ እያደረጉም ያሉም እንግዲህ 13-14 ዓመት ሊሆናት ነው በረከት ነው